አደንዛዥ እጽ ሱሶች ውስጥ በቃ የታሰረ ግሩፕ ነው። በልጅነቴ ነው እናትና አባቴ በሞት ያጣሁት። በቃ ትክክለኛ ዝርፊያ ውስጥ ገባን። በቃ ለሱሱ ስንል ማናደርገው ነገር የለም። እንደዚህ መግደል፣ መጉዳት፣ መውጋት፣ ለምሳሌ መኪና አስቆሞ ያለውን ነገር መዝረፍ በስለት ሶስት ሆነን አንድ መኪና ለማስቆም ወሰንን ማለት ነው። ሶስታችንም ቆምን መኪናው ፊት። መኪናው ፓትሮል መኪና ነው። ከምሽቱ 4 ሰዓት አካባቢ ነው። ልክ ስናስቆመው ለካ ያስቆምነው መኪና መትረየስ የጠመደ እና በውስጡ ደግሞ ታጣቂዎች ያሉ እነሱን ነው ያስቆምነው። ከዛ ካጠገቤ ሲደርስ መኪናው ተኳሹም አለ ላይ ብድግ ብሎ ቀባበለ። ከዛ በኋላ ሊተኩስ ሲል በስተቀኝ በኩል ገደል ነበር እና ዳይቭ ነው የገባሁት ገደል ውስጥ። አንድ ድምጽ ሰማሁ፣ በጣም ዘግናኝ ድምጽ። ሰለሞን አለኝ። ከኋላ ዞር ስል ሰው የለም። አማተብኩ። በሙሉ ማረገውን ክፋት አመጣና አሳየኝ። ማለት በቃ አሁን አለኝ ይህን በቃ ህብረተሰቡ ትውልዱ እንደተማረረብኝ አሳየኝና ለምን ራስን አታጠፋም? ለካ ሰይጣን ድምጽ ነውና ይሄ ድምጽ ወዲያው ሙሉ ለሙሉ ተቆጣጠረ፣ ያዘኝ። በቃ ቸኮልኩ፣ ራሴን ለማጥፋት ቸኮልኩ። ቀጥታ እንትኑን የት ራሴን ማጥፋት እንዳለብኝ አስቸኮለኝ፣ መራኝ። ቀጥታ መርካቶ ሄጄ መርዝን የገዛው በጋዜጣ ጠቅልየው ቀጥታ ገባው። ከሌሊቱ 8 ሰዓት 5 ደቂቃ ሲቀር የስንብት ጸሎት ጸለይኩ። በቃ ሰለሞን አለቀለታል፣ ከዛሬ ጀምሮ በህይወት አይኖርም። እንዴት እንዳነሳኝ ጌታ፣ እንዴት ታሪኬን እንደለወጠ፣ በእኔ ህይወት ውስጥ እንዴት ጣልቃ እንደገባ ጌታ ኢየሱስን ወደዋለሁ። ምን አለኝ እዚህ ምድር? ምንም የለኝም እኮ በቃ እሱ እኮ ነው የመጨረሻ እድል የሰጠኝ። እኔ እንግዲህ ነቢይ ሰለሞን ከተማ እባላለሁ። ቀጠና 2 ሙሉ ወንጌል ነው ማገለግለው። ለ30 ዓመት አካባቢ እዛ አገልግያለሁ። ባለትዳርና የ4 ልጆች አባት ነኝ። በጣም አመሰግናለሁ። ይሄ በጣም ወሳኝ የሆነ የደህንነቴ ቁልፍ የሆነ ጥያቄ ነው በእውነትና ሁሌ ባወራው የማይሰለቸኝ ብዙ በማገለግልባቸውም ጉባኤዎች ላይ እግዚአብሔር ሲረዳኝ መመሰክረውና ለነፍሳት መዳኛ ምክንያት የሆነ ጥያቄን የጠየቀኝና እኔ ጌታን ያገኘሁት እንግዲህ በ1985 84 መጨረሻ ነው። ብዙ ጊዜ 85 የተጠመቅኩበት እሱን ነው መቆጥረውና የደህንነት ትምህርት ያስተማሩኝ ዛሬ በህይወት የሉም። ፓስተር ግርማ ቦጋለ ይባላሉ። ወደ ጌታ ሄደዋል። የተማርኩት ቀጠና 2 ድሮ ሸክላ ቤት ይባል ነበረ። እዛች ቤት ውስጥ ነው ተምሬ የተጠመቅኩት እና እንዴት ጌታን እንዳገኘው ስመሰክር በጣም ደስ እያለኝ በእውነት አሁን እንደሆነ እያደረኩ እያሰብኩ ነው። ምክንያቱም የመዳኔ ዋናው ቁልፍ ነገር ነውና እሱና ምንድነው የሆነው? እንግዲህ ጌታን ከማግኘቴ በፊት በጣም ትንሽ የቤተሰቦቼን ሁኔታ ለመጥቀስ በጣም በልጅነቴ ነው እናትና አባቴ በሞት ያጣሁት እና ያለ እናት ያለ አባት ነው ያደግኩት። ከወንድሞቼ ከእህቶቼ ጋር ሆኜ ኑሮ ገፋው። ከዛ 2 ወንድሞቼ ወደ ኩባ ሀገር ለትምህርት ሄዱ። ታላቅ እህቴ አለች። እንደገና የሷ ታላቅ ደግሞ ድሮ በጌታ በደርግ ዘመን ጀምሮ በጌታ የነበረች በጣም ቆይታ ከኛ ጌታን ያገኘች እሷ ከባለቤቷ ጋር ቶሎ ነው የወጣችው ከቤት። ያው በተለያየ ምክንያት ቶሎ እና በትዳርም ቶሎ ወጣች። ከዛ አስኮ እዚሁ አዲስ አበባ አስኮ ሰፈር አካባቢ ነው ያሳለፍኩት ብዙ የህይወት ጌታን እስከማገኝ ድረስ እና ምንድነው የሆነው እንግዲህ ጌታን ከማግኘቴ በፊት እጅግ በጣም እንዳልኩት ቅድም እንደጠቀስኩት እናቴ አባት በሞት የሉም እና እናቴን በተለይ በጣም ወዳት ነበር።
ከዛ እሷ ከተለየች በኋላ ተስፋ ቆረጥኩ። ሳላቀው አንድ ግሩፕ ውስጥ ራሴን አገኘሁት። ያገኘሁት ግሩፕ በጣም አደገኛ የወጣት ግሩፕ ነው። በዛን ጊዜ ሁላችን ወጣት ነን፣ አሁንም ወጣት ነኝ ያው እና እዛ ያንን ግሩፕ ተቀላቀልኩ። ያ ግሩፕ በጣም በቃ አደንዛዥ እጽ ማለት ሲጋራ፣ ሱስ በቃ ሱሶች ውስጥ በቃ የታሰረ ግሩፕ ነው። እዛ ግሩፕ ውስጥ ራሴን አገኘሁትና እንደውም በደም በቃ ቋሚ ተሰላፊ ሆንኩ እዛ ውስጥ በቃ ቋሚ በደም በቃ ጠዋት ተነስቼ ግሩፑን ነው መቀላቀለው። ከዛ በኋላ ገንዘብ ስናጣ እያደገ መጥቶ ይሄ ሱሱ ምኑ ለካ ሰው ገንዘብ ሲያጣ ወደ ዝርፊያ ሁሉ ይገባል። ዝርፊያ ሁሉ እስከ መግባት ድረስ ደረስን እና የቀበሌው ሰው ሁሉ ያቀናል። 16 ቀበሌ ይባላል አስኮ አካባቢ ያቀናል። በቃ እኛ እዛ አካባቢ ስንመጣ በቃ በጥንቃቄ ነው ሰው የሚያየን። አሁን የሚገርመው ክብር ለኢየሱስ ይሁን ወደ ጌታ ብዙዎቹ መጥተዋል። አብዛኞቹ ሁሉም ማለት ይቻላል ወደ ጌታ መጥተዋል። እና በጣም የሚገርመው እዛ ህይወት ውስጥ እያለው ነው እንግዲህ በ1983 ኢህአዲግ ከገባ በኋላ በዛን ጊዜ ራሱ በሱስ ውስጥ እንዳልኩት 84 መጨረሻ አካባቢ ነው ጌታን ያገኘሁትና አንድ ትዝ የሚለኝ ይሄ ፕሮግራም እንዳለኝ እያሰብኩ ትዝ የሚለኝ እንደው አንዱን ብቻ ምን ያህል የጠለቀ ነገር ውስጥ እንደገባን ለመናገር እንዳልኩት ወደ በቃ ትክክለኛ ዝርፊያ ውስጥ ገባን በቃ እና ለሱሱ ስንል ማናደርገው ነገር የለም። በእርግጥ ሰው እንደዚህ መግደል፣ መጉዳት፣ መውጋት እንደዛ የለም። ጨዋ የሆነ ዝርፊያ ገንዘቧን ብቻ ነው እና ሰውየውን ምንም ነገር አናረግም። እና አንዷን ብቻ ካሳለፍኩት ነገር ውስጥ አንዱን ብናገር ብዙ ነገር አሳልፈናል። ለምሳሌ መኪና አስቆሞ ያለውን ነገር መዝረፍ በስለት በዱላ በተለያየ እና 3 ሆነን አንድ መኪና ለማስቆም ወሰንን ማለት ነው። 3 ሆነን እና ይህን ምስክርነት አሁን የምናገረውን በዚህ ህይወት ውስጥ ያለፈው ጓደኛዬ መጥቶ ለባለቤቴ ሲነግራት በጣም ነው ማመን የሚያስደነግጥ ነው። ምክንያቱም 3ታችንም ቆምን መኪናው ፊት። መኪናው እንትን ነው ፓትሮል መኪና ነው። ከዛ እኔ ፊት ለፊት ቆሜያለሁ፣ እነሱ በግራ በቀኝ ቆመዋል። መሽቷል። ከምሽቱ 4 ሰዓት አካባቢ ነው። ከውንጌት አለፍ ብሎ ወደ አስኮ መሄጃ አካባቢ ነው። በዛ ሰዓት ጫት ቅመን በቃ ልክ አይደለንም ማለት እንትናችን ልክ አይደለም ያለንበት ሁኔታ። ልክ ስናስቆመው ለካ ያስቆምነው መኪና መትረየስ የጠመደ እና በውስጡ ደግሞ ታጣቂዎች ያሉ ሮንድ የሚያረግ ከተማውን እየዞረ ሰላም የሚያረጋጋ እነሱን ነው ያስቆምነው። ከዛ መትረየስ እላዩ ላይ እንዳለ ልክ አጠገቤ ሲደርስ መኪናው ተኳሹም አለ ላይ ብድግ ብሎ ምንድነው ሲል እኛንን መትረየሱን ብቻ ሳይሆን በስተቀኝ በኩል ገደል ነበር እና ዳይቭ ነው የገባሁት ገደል ውስጥ በጣም ራቀኝ። ለመድረስ ረጅም ደቂቃ ነው የፈጀብኝ። እሱ ሞቷል ብለው ነው ሄዱት በቃ እና ሞቷል። ምክንያቱም ገደሉ ምናልባት ሲባል ሰምታችሁ ገደል ግቡ ጠጅ ቤት ምናምን በቃ እዛ ገደል ከባድ ገደል ነበር። በጣም ሰው አይተርፍም እዛ ላይ እና እኔ ቀጥታ እንደዛ እንትን አልኩኝ። እነሱም በዛ በዚህ ብለው እንትን አሉ፣ አመለጡ። ይህን ያህል የጠለቀ ነገር ውስጥ ነበር። ከዛ ነው ጌታ ያወጣንና የሆነ ነገር ካጣን በቃ አስኮ አካባቢ አሁን ነው ከተማ የሆነው እንጂ ዛፍ ነበር፣ ደን ነበር። ከዛ ሌሊት ሄደን መኪና ይዘን ገብተን እንጭናለን፣ ቆርጠን እንጭናለን መኪና። ከዛ ወደ ኮልፌ ምናምን እንደዚህ ይሄዳል። በሸክምም ብቻ ገንዘብ የሚገኝበትን እንዳልኩ ሰው አንጎዳም፣ ገንዘቧን ብቻ ነው እኛ የምንፈልገው። እና ለዚህ ነው ከዚህ ዘመን እንትን ጋር ሳስተያየው ሰው እስከ መግደል እስከ ማጥፋት ብዙ ነገርና እሱ ላይ ደግሞ የገጠመኝን አንድ ነገር ልጨምር። ሌሊት ነው ጥበቃዎች አሉ
እኛ በጥንቃቄ ነው ቆርጠን በመጋዝ ነው የምንቆርጠው። ከዛ እናስተኛዋለን 10 15 አድርገን እናስረዋለን። እሱን ነው ምንጭ ነው ወይ ደግሞ እሱን ተሸክመን እንተንላለን። እና ቀጥታ ጠባቂው ጋር ፊት ለፊት ተገናኘን። መሳሪያ ይዟል፣ አሁን ክላሽ ይዟል። አቀባበለ። ከዛ በኋላ ሊተኩስ ሲል ጨለማ ነው። ከዛ ፊት ለፊቴ ላይ ብርሃን ባትሪ ሲያበራ አባቴን በጣም የሚያውቀው አባቴ ጓደኛ ነው። ያ ደጉ አባት ፊቴ መጣ ብሎ በቃ ተነስና ሂዳል እና ምላጭ ስል ሊመታኝ ሲል በቃና ከዛ በእንደዚህ አይነት ሁኔታ ህይወት እየቀጠለ ያለ ቅድም መግቢያ ላይ እንዳልኩት ቀድማ ከቤት የወጣች ትዳር ያዘች በእድሜ ገፋ ያለች እህቴ ዘውዲቱ ከተማ ወይም ደብሪቱ ከተማ እሷ ከባለቤቷ ጋር ሆና መከኒሳ አካባቢ ነው የሚኖሩት። ለኔ ይጸልዩልኛል፣ በልዩ ሸክም ይጸልዩልኛል። ከዛ በኋላ መከኒሳ አካባቢ ያንን ሰፈር ለቅቄ አስኮን ለቅቄ መከኒሳ አካባቢ መጣው። እሷ ቤት ግን አልገባው እና እንትኑ ግን ቀጥሏል። በቃ ሱሱ ቀጥሏል፣ ጫቱ ቀጥሏል፣ ሲጋራው ቀጥሏል፣ ሁሉ ነገር እንዳለ ቀጥሏል። መከኒሳ አካባቢ ያንን እያደረኩ እየቀጠልኩ እያለ አንድ ቀን መንገድ ላይ እየሄድኩኝ አንድ ድምጽ ሰማው። በጣም ዘግናኝ ድምጽ ነው። ሰለሞን አለኝ ከኋላ። ዞር ስል ሰው የለም። አማተብኩ። ከዛ አሁንም እየተራመድኩ ጠራኝ፣ በጣም ጠራኝ። ከዛ አሁንም በስማም እንደዚህ በቃ አማተብኩ። ከዛ ለሶስተኛ ጊዜ በቃ ዝም ብዬ ቆምኩና ቀጣይ ንግግር ካለ ጠበቅኩ። ስጠብቅ በሙሉ ማረገው ክፋት አመጣና አሳየኝ። ማለት በቃ አሁን አለኝ ይሄን በቃ ህብረተሰቡ ትውልዱ እንደተማረረብኝ ያሳየኝና ለምን ራስን አታጠፋም አለኝ። ለካ የሰይጣን ድምጽ ነውና ይሄ ድምጽ ወዲያው ሙሉ ለሙሉ ተቆጣጠረኝ፣ ያዘኝ በቃ እና ቸኮልኩ፣ ራሴን ለማጥፋት ቸኮልኩ። ቀጥታ እንትኑን የቴት ራሴን ማጥፋት እንዳለብኝ ቀጥታ አስቸኮለኝ፣ መራኝ። እና ለካ ሰው ጌታ ኢየሱስ ክርስቶስ ከሌለው ክፉ መንፈስ ሊቆጣጠረው በቃ ቅርብ ነው። እና ቀጥታ መርካቶ ሄጄ ትዝ ይለኛል መርዝ ነው የገዛሁት። 2 መርዝ ገዛው እና በጣም ጎጂ ነው። የጤቷን ማጥፊያ ነው። ግን በቃ ለሰው አካባቢ አይቀመጥ ነው የሚባለው። እኔ አሁን እሱን ልጠጣና ልሞት ነው። እሱን አርጌ ቀጥታ መከኒሳ አካባቢ ሄድኩ። ምገባባቸው ቡና ቤቶች ነበሩ ምጠጣባቸው። በጋዜጣ ጠቅልየው ቀጥታ ገባው። ከዛ በኋላ ሌሊት ነው የገባሁት፣ ሚድናይት አካባቢ ነው። ከዛ ከሌሊቱ 8 ሰዓት ላይ በቃ ራሴን አጠፋለሁ አልኩ፣ ወሰንኩ። ልክ 8 ሰዓት ሊሆን ሲል አጭር ጽሑፍ ጻፍኩኝ ለቡና ቤቱ በኔ ሞት ምክንያት እንዳይንከራተቱ እና በኔ ሞት ላይ እጃቸው የለበትም፣ እኔ በገዛ እጄ ነው ራሴን ያጠፋሁት የሚል እነሱን ነፃ የሚያደርግ 2 መስመር ጽሑፍ ፈረምኩ። ከዛ ከሌሊቱ 8 ሰዓት 5 ደቂቃ ሲቀር የስንብት ጸሎት ጸለይኩ። በቃ ሰለሞን አለቀለት አልኩ። ከዛሬ ጀምሮ በህይወት አይኖርም። ምክንያቱም ያ ድምጽ እያስቸኮለኝ ነው፣ እየነዳኝ ነው፣ ወደ ሞት እያጣደፈኝ ነው። ለዚህ ነው መጽሐፍ ቅዱስ ወደ ሞት የሚነዱትን ታደግ ይነዳል፣ የመንዳት ኃይል አለው። እኔ አሁን በክርስቲያን አገልጋይ ከሆንኩ በኋላ ነው የሚገባኝ ይሄ። እና ከዛ በኋላ ልክ 8 ሰዓት አናቷ ላይ ሲሆን አንድ ነገር ቡና ቤት ውስጥ ተፈጠረ። ምንድነው የሆነው? እንደ ፊልም ቤት ስክሪን አጠገቤ በእንቅልፍ አልወሰደኝም። እንደዚህ ቁጭ ብያለሁ፣ መርዙን አዘጋጅቻለሁ እና ሰከንድ ነው በቃ እኔ አንስቼ ልጠቀም በቃ ራሴን ልገል ነው። ትልቅ የፊልም ቤት ስክሪን አጠገቤ ቷ ብሎ ተዘረጋ። ከዛ ውስጥ እጅግ መልካም ሰው ሸበት ጫማ ያደረገ በእጁ መጽሐፍ ቅዱስ የያዘ ወርቃማ መጽሐፍ ቅዱስ ነው፣ በትር ይዟል። ቀጥታ ፊት ለፊት አየኝ።
ከአይኑ ውስጥ ንግግር የለም ምን የለም፣ ግን ፍቅር ነው። በቃ አይኑን ሳይው ራሱ ፍቅር እና ለጥቂት ሰከንድ እንደዛ ካየኝ በኋላ በአንድ እጁ ላይ ያለውን በትር ወደ አንድ እጁ አደረገና ባዶ እጁን ቀጥታ እጁን ወደ እኔ ዘረጋ። እኔ በዛ ሰዓት ብርክ ይዞኛል፣ ሰውነቴ ይንቀጠቀጣል። በዚህ አይነት ሁኔታ ውስጥ እያለው ድምፁን አወጣ። ድምፁ በጣም አጥንት ውስጥ ነው የሚገባው፣ ደስ ይላል። ምንድን ነው የሚለው ድምፁ? ይሄ በተለምዶ ኤኮ የምንለው አይገልጠውም እንደው እና ሀገሩ በሙሉ የሚሰማ ይመስለኛል የሱን ድምፅ። በቃ ነፍስ አይቀርም። እና ምን ይላል? ምንድን ያለው? ሰለሞን አለኝ። መጀመሪያ በስሜ ጠራኝ። ወድሃለሁ አለኝ። ሁለተኛ ከዛ ፈልግሃለሁ አለኝ። እችን አለኝ። ይሄን ሲለኝ ቀጥታ አልጋ ላይ ነው እንደዚህ የተቀመጥኩት። ወደ መሬት ወደኩ። እምባዬ መፍሰስ ጀመረ። ከእምባዬ ጋር ጥቅርሻ የሚመስል ነገር ከጭንቅላቴ ላይ ከልቤ ላይ መውደቅ ጀመረ። ይሄ ሁሉ የሚሆነው ተኝቼ ነው። ማንም አልገፈተረኝም። ድምፁ ነው የጣለኝ። በዛ ሁኔታ ውስጥ እማረሰው ላንተ አሁን ይህን ምስክርነት እየተናገርኩ መቼም በህይወት እያለሁ አረሰውም። ይሄን የመጀመሪያ ንኪ መነካት ስለሆነ እና ዳዊት እምባዬ እንደ ጎርፍ ሆነ የሚለው ቃላት ሆነ እውነት ነው ይሆናል። እና እምባዬ ለመጀመሪያ ጊዜ ለብዙ ዘመን እናቴ ከሞተች በኋላ ወይ ደግሞ ከዛ የዘመድ ለቅሶ ከዛ በኋላ አልቅሼ አላቅም። ለመጀመሪያ ጊዜ ለካ ሰው ካልተነካ አያለቅስም። ከዛ ትዝ የሚለኝ ጥቅርሻ የሚመስል ጥቁር ነገር ከልቤ ላይ እንደ ፈሳሽ ከአይምሮዬ ላይ ከጭንቅላቴ ላይ ከአይኔ ላይ ከብዙ አካላቴ ላይ እንደዛ ጌታ አደረገ። ከዛ በመሃል ዝምታ ሆነ። እኔ አይኔ በእንባ ተሞልቷል። ዝምታ ሆነ። ለምን አይናገረኝም ለምን አይቀጥልም ብዬ በጣም የሚያጓጓ ድምፅ ነው። በቀጠለ እያልኩ አይኔን እንደምንም እንባውን ጨምቄ ሳየው የለም። ግን ውስጤ በቃ ይሄን ድምፅ ይሄ ቃል ወዲያውኑ የእግዚአብሔር ቃል በዛ እንትን ውስጥ እያለው መዝሙር 39 ላይ ይሄ ቃል የኔ ቃል ነው። ቁጥር 7 ላይ አሁንስ ተስፋዬ ማን ነው እግዚአብሔር አይደለምን የሚል ጥቅስ እንደ ጥቅስ ሆኖ ነው ማየው። ቡና ቤት ውስጥ ጥቅስ በምንም አይነት የለም፣ ግን እንደ ጥቅስ አሁንስ መልእክቱ በቃ ከዚህ በኋላ ተስፋ እግዚአብሔር ነው የሚል። ከዛ በኋላ በቃ አልኩ። አሁን ሁለት ነገር አመዛዘንኩ። አንደኛ ቀን ወደ ሞት ሲነዳኝ የነበረው ሰይጣን እንደሆነ አስተዋልኩ። አሁን ደግሞ በዛ ሌሊት የነፍሴን ጫፍ ላይ ራሴን ላጠፋ ስል እንደሚወደኝ የነገረኝ ጌታ ኢየሱስ እንደሆነ አስተዋልኩ። በቃ በደንብ ይሄ ገባኝ። እንግዲያውስ አልኩ እኔ ሰው ቢጠላኝ ቢወደኝ አንድ አምላክ ከወደደኝ፣ በነገራችን ላይ ኢየሱስ ፍቅር ነው። እሱ በፍቅር እኮ ነው በቃ የማረከን ስንቶቹን የማረከውና ጸሎት እንዴት እንደሆነ አላውቅም። እዛች ቡና ቤት እየተመላለስኩ ግን በአቅሜ አንድ ነገር ላለው እኔን ትወደኛለህ፣ እደነቃለሁ፣ አሁንም እንባዬ ይፈሳል፣ እንበረከካለሁ፣ እነሳለሁ። እንደዛ እያለ ነጋ፣ ሌሊቱ ነጋ። ልክ ወፍ መንጫጫቱን ካረጋገጥኩ በኋላ የት ነው ያለኸው አልኩት። አንተን የሚያመልኩ ጋር ምራኝ ብዬችን ጸሎት እንደጸለይኩ ትዝ የሚለኝ ቡና ቤቱን በር ከፈት አድርጌ ስወጣ አገልጋይ መጽሐፍ ቅዱስ ይዞ በር ጋር እየጠበቀኝ በጣም ይገር ደነገጥኩ። እና ይሄ ሰው በሩቅ ነው ማቀው ጣቱን ወደ እኔ ቀሰረና ሰለሞን አለኝ እግዚአብሔር አንተ ጋር ልኮኝ ነው አለ። ምን አለ አልኩት። ምክንያቱም ሌሊት በፍቅር መሳሪያ የወደቀ ሰው ነው የሚያናገረው። በቃ ምን አለ ስለው በጣም የገረመኝ እስከዛሬ ድረስ ሌሊት የተባልኩትን እሱ ደገመው። ምን አለው? እንደምወደውና እንደምፈልገው ብቻ ንገረው ነው ያለኝ። እቺን መልክ ደነገጥኩ። እንደውም ትዝ ይለኛል ያልኩት እንዲህ ነው፣ እንዴ ሌሊት አንተ ነህ እንዴ መጣው አልኩት። እኔ እንዴት መጣለሁ አለ። እኔ እኮ ሰው ነኝ፣ እኔ እንዴት ምንድን የሆነው ሌሊት አንተ ያልካትን ነው ስክሪን ሆኖ ስል አለቀሰ ያ ወንድም። ከዛ ንስሐ ግባ አለኝ። ንስሐ ምንድን ነው አልኩት። በቃ እኔ ለመጀመሪያ ጊዜ በጸሎት እመራሃለሁ፣ ከዛ አንተ ተከትለ ትላለህ አለኝ።
የት ነው ይሄን የምናደርገው? እቤት እስክንደርስ ብሞትስ ምንም ዋስትና እዚሁ ንስሐ አስገባኝ ብዬ አስፋልት ላይ ተንበረከኩ። ያኔ አረቄ ፋብሪካ መከኒሳ አካባቢ አንድ አስፋልት ነች፣ ጠባብ ነች። መኪና ከዚህም ቆመ ከዚህም ቆመ። ከዛ በኋላ እኔ መሀል ለምነዋለሁ፣ እባክህ አትፍራ አስገባኝ፣ በእግዚአብሔር ታፍራለህ እለዋለሁ። እሱ ደግሞ ቆሞ ወይኔ ምን አይነት ሰው ጋር ነው እግዚአብሔር የላከኝ ይላል። ከዛ ፊት ለፊት የቆመው መኪና እጅ ፍሬን ይዞ ወርዶ ምን ሆናችኋል አለ። ብዙ ክላክስ ካር ንስሐ እንዲያስገባኝ ነው አልኩ። ለካ እጅ ፍሬን ይዞ የመጣውም እሱም በጌታ ነው። ንስሐ? አዎ። ተመካከሩ በጆሮ። ከዛ እኔ መኪና ውስጥ አስገባልሃለሁ አለው። ከዛ አንተ ወስደህ ንስሐ ታስገባዋለህ። አሁን መኪና ብዙ ቆሟል፣ በዚህም ብድግ ሲያደርጉኝ ይሄ ነው ንስሐ አልኳቸው። አዎ። ለጊዜው መኪና ውስጥ እስኪያስገባኝ ከዛ ቤት ወሰደኝ። ንስሐ ገባው። ጌታ ኢየሱስን ተቀበልኩ። ታሪክ የተለወጠ። ሐዋርያው ቅዱስ ጴጥሮስ እንደሚል ከጨለማ ወደሚደነቀው ብርሃን ይላል እና ይሄ የሚደነቀው ብርሃን የመጀመሪያ ቅድም በቃሉ ላይ አሁንስ በተስፋ በቃ ተስፋ የሚባለው ነገር ገባኝ እና ሁሉ ነገር የማየው ድሮ ጭልም ያለ ነው፣ ሞት ነው። በቃ ቶሎ ዞሮ ሱሶቹም ውስጥ የገባው ቶሎ እድሜን ለማሳጠር ነው። አሁን ግን ሌላ ዓለም ብርሃን ነው የሚታይ። ነገን ሳስብ ጨለማ አይደለም የሚታይ፣ ብርሃን፣ ብሩህ የሆነ ብርሃን። ከዚህ የተነሳ ለውጡ ሰማይ ከምድር አይገናኝም። ልዩ የተስፋ ሰው በቃ ጠዋት ድሮ አንጎበር የሚባል አለ። ጫት ከቃምክ በኋላ መጠጥ ከጠጣ በኋላ እሱ ራሱ ራስ ምታት አይለቅም፣ ጭፍግግ ያለ ነው። ለምን ነጋልኝ ነው የምትለው። አሁን ግን እንኳን ነጋልኝ በዝማሬ በምስጋና እግዚአብሔርን እያከበርክ በፍጹም አይገናኝም። ክርስትና ደስ የሚለው በተስፋ የተሞላ ስለሆነ መጽሐፍ ቅዱስ ሕዝቡን በተስፋ መራቸው ይላል እና በተስፋ የሚመራኝ አምላክ አገኘው። ታሪኬ ተለወጠ። ብዙ ነገር ብዙ አስኳካቢ ተሰማ። ጌታን እንዳገኘው ለጓደኞቼ እየሄድኩ ወንጌል መንገር ጀመርኩ። አንዳንዶቹን ይዤ ቸርች መምጣት ጀመርኩ እና ብዙዎች በዛን ወቅት ጌታን ተቀበሉ በሚገርም ሁኔታ እና አንዳንዴ አሁን ተሰብስበን ጌታን እናመልካለን እና እነዛ ጓደኞች ከጨለማ ወደሚደነቀው ብርሃን እና ከየት እንደወጣን እናስባለን እና ይሄ ነው ያለው ልዩነቱ። በፍጹም ሰማይ ከምድር ወይንም ደግሞ ጨለማና ብርሃን አንድ እንዳልሆነ ከጨለማ ወደ ብርሃን ወደሚደንቅ መደነቅ ወደ ሞላበት መከራ ይኖረዋል። አልጋ በአልጋ አይደለም፣ ግን ማጽናናቱ፣ ድምፁ፣ ምሪቱ በቃ እና መጽሐፍ ቅዱስ ለቅሶ ማታ ቢሆን ጠዋት ደስታ ይሆናል ይላል እና ለቅሶዬን ወደ ደስታ እየለወጠ ከዛ ከወጣው በኋላ በህልም ማስፈራራቶች እንደዚህ በቃ ልዩ ልዩ ተጽዕኖች ሆነ። ከዛ ምንድነው የሆነው? ከዛ እንግዲህ ከዱርይነት ዓለም ወጥቼ አሁን ራሴን በቃ ከጌታ ጋር ነው። ስለዚህ እዚህ ሜክሲኮ አካባቢ አጎቴ ጋራዥ ነበረው ያኔና እሱ ጋር ጋራዥ እንድሰራ ጠየቅኩት። ስራ አለኝ፣ በቃ እዚህ ስራ አለኝ። ከዛ እዛ መስራት ጀመርኩኝ ማለት ነው። ከዛ የገጠመኝ ችግር አማኝ መሆኔን አወቀ አጎቴ አወቀ። ከዛ ወንጌል ስሰብክ አንድ ጊዜ ሌባ ጎማም ይባላል። ሌባ ጎማ ማለት ጎማ ሳይሆን ብረት እና ብረት አነሳብኝ። ስማ አልኩት አጎቴን፣ አቶ ብርሃኑ ይባላል። ድሮ ሌባ ሆኜ ያላነሳኸው አሁን አማኝ ስሆን ትክክለኛ መስመር መጽሐፍ ቅዱስ ሳውቅ ሌባ ጎማ አነሳብኝ አልኩት። ሌባ ሆኜ ያላነሳብኝ አሁን አማኝ ሆኜ ሌባ ጎማ እና እንደውም በቃ ሰራተኞች ባሉበት ለሁሉም ትራክት ሰጥቼ እንትን ስል ነው በቃ ውጣ በቃ ብሎ እስከዛ ድረስና ይሄን ያህል የከፋ ብዙ ነገር ባይደርስብኝም እንደዚህ አነስተኛ ነገር እንደዚህ እና ጌታን መቀበል ማለት ለኔ ቅድም ለመጥቀስ እንደሞከርኩት ከጨለማ ወደሚደነቀው ብርሃን ካለመኖር ወደ መኖር አይባልም እኮ በጣም ተስፋ ሰው እኮ ተስፋ ሲቆርጥ
ሞት ነው አይደል? ቶሎ ሞትን ነው ተስፋ የሚያደርገው። አሁን ግን ሞትን አይደለም። በቃ እንደውም አኑረኝ፣ እድሜ ጨምርልኝ፣ ተጠቀምብኝ። ልዩነቱ ይሄ ነው። ለዚህ ነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው። ለዚህ ነው አዲስ ፍጥረት። ሐሳብ በዓለም ነው የምንኖረው። ብዙ ተስፋ የሚያስቆርጡ ነገሮች አሉ። ግን ተስፋ ቆርጣ አትቆምም፣ ትቀጥላል። ህይወት ይቀጥላል። እና ልዩነቱ የትየለሌ ነው በእውነት እና አይገናኝም። በቃ በፍጹም ቅድም እንዳልኩት ሰማይ ከምድር ከፍ እንደሚል ጨለማ ከብርሃን ጋር እንደማይቀላቀል እንደዚሁ ነው። የሚደነቅ ብርሃን፣ የሚደነቅ ተስፋ። ልክ በእንደዛ አይነት ህይወት ውስጥ እያለው መቼም እግዚአብሔር ሰው ይልካል እና መከኒሳ አካባቢ በህይወቴ ማረሳው አንድ ወንድም ዛሬ ፓስተር ነው፣ ኢንጂነር ፓስተር ተስፋዬ ይባላል። ጅቡቲ አካባቢ ብዙ አገልግሏል። አሁንም እዛ ፓስተር እያረገ ነው እስከ ቅርብ ጊዜና ወደ ውጭ ሀገር እዚህም ከተማ ውስጥ ያገለግላል። እሱ በዛ ሰዓት ለኛ ወጣቶችን ለመያዝ መጣና ለሱ ነግረው ነበር። እሱ እጅ እየጫነ ይጸልያል በጸሎት። በመጀመሪያ በነገራችን ላይ እግዚአብሔር ዓለምን እንደሚያዞረኝ ብዙ የአገልግሎት በሮች እንደሚከፈቱ የመጀመሪያ የሰማሁት ድምጽ በሱ ነው። ከዛ በኋላ ነው መካኒሳ መካነ ኢየሱስ ሲሄድ በሁለት ወንድሞች በመኮንን ነገራ፣ ወንጌላዊ መኮንን ነገራና ወንድም አበበ የሚባሉ ተከታታይ ድምጾች በእነሱ እግዚአብሔር በቃ እንደሚጠቀምብኝ፣ ለብዙ ጉባኤ እንደሚያረገኝ፣ በረከት እንደሚያረገኝ፣ በዓለም ዙሪያ በቃ ኢትዮጵያ ውስጥ ብዙ ቦታ ኮንፈረንሶች፣ ክሩሴዶች እንደማገለግል እንደዚህ ይነገረኝ ነበር። እና እግዚአብሔር ሰው ያዘጋጃል በሰዓቱ። ትዝ የሚለኝ ወንድሜ ፓስተር ተስፋዬ በጣም እግዚአብሔር በእውነት በዛን ወቅት ለኔ ነው የላከው። ከሐረር ድረስ መጥቶ በልዩ ሸክም መከኒሳ አካባቢ ወጣቶችን እጅ እየጫነ በመንፈስ ቅዱስ እያበረታታን ቃል እየሰበከን፣ ያ እንዳልኩ ፍርሃቱ፣ ድንጋጤው በህልም ሲያሳድደኝ በቃ ምክንያቱም ከእጁ ነው ያመለጥኩት። ያሳድደኛል። አንዳንዱ እንደውም ትንሽ የሚያስቅ ሊሆን ይችላል። አንዳንድ ሰው ስነግር አይገባው ሙቀጫ ውስጥ ሁሉ ከቶ እስከ መውቀት ድረስ እግዚአብሔር ይገስጻውና እስከዚህ ድረስና ብዙ ነገር ያሰቀ ትልቅ ተራራ ላይ አድርጎ ሊወረውር በቃ እንደዚህ። ይሄን ሁሉ ግን ለወንድም ተስፋዬ ለፓስተር ተስፋዬ እየነገርኩት በጣም እንጸልይ ነበር። ብዙ አልዘለቀም። ከባድ ጸሎት ስለነበረ እግዚአብሔር እየመታው ወደዚህ ክብር እግዚአብሔር አመጣ። ወደ አገልግሎት የገባሁት እንዳልኩት እኔ ቀጠና 2 ሙሉ ወንጌል ነው የደህንነት ትምህርት የተማርኩት እና ፓስተር ግርማ ቦጋለ በጣም የጽድቅ ሰው እግዚአብሔርን የሚፈራ እና እሱ ነው የህይወት ምስክርነቴንም ሰምቶ በልዩ ትኩረት ነው ደህንነት ያስተማረኝና ያጠመቀኝ። ከዛ በኋላ ቲም ውስጥ ገባው፣ የጸሎት ቲም ገባው። የቅዳሜ የፈውስ አገልግሎት የጸሎት ቲም እና ጥሪ ይደረግ ነበር። እነ ፓስተር ታሪኩ በስፋት ፓስተር ዮናስ እያገለገሉ፣ ከዛ ቲም ውስጥ እነሱን ለመርዳት እኔ እዛ ገባው። ህልም አይቼ ነው የገባሁት። ለኮሚቴዎችም ነግሬያለሁ። ህልሙ ጋሽ ገድለ የሚባሉ የእግዚአብሔር ሰው እሳቸው ሲጠሩኝ ማለት አሁን እሳቸው ወደ ጌታ ሄደዋል፣ ግን እዛ ህብረት ውስጥ እንዳገለግል በእጃቸው በምልክት እንድቀላቀል ያንን የቅዳሜ የፈውስ አገልግሎት ቲሙን እንድቀላቀል በሌሊት እንደዚህ ደጋግመው እንትን ሲሉኝ አየው። ይሄንን እንደውም ቃለ መጠይቅ ሲጠይቁን ኮሚቴ አስተባባሪዎቹ ይሄንን ነው ያልኳቸውና ከዛ እዛ ገባው። እዛ ሆኜ ነው እንግዲህ እግዚአብሔር በመጀመሪያ በወንጌል ልበቀለው ያንን እግዚአብሔርን ያሳዘንኩበትን ዘመን ብዬ አስኮም እየሄድኩ ባስ ላይም ወንጌል መስበክ ጀመርኩ። በተለያየ ብቻ እኔ ሰው ላግኝ ወንጌል ነው የምሰብከው። ከሁሉ በላይ ደግሞ ባስ ውስጥ በቃ እየገባው ወንጌል እሰብካለሁ። አንበሳ አውቶቡስ ውስጥ በቃ
በሚገርም ሁኔታ እንደኔ ያሉ ወጣቶች ይዘን እንሄዳ በቃ የእግዚአብሔር ቃል ይዘን ታጥቀን ተሞልተን በመንፈስ ቅዱስ እየነደድን ወንጌል መስበክ ሆነ። ከዛ እግዚአብሔር ያሳድጋል፣ አሳዳጊ ነው እና እያሳደገ አሁን ምን መሆን ጀመረ? ክፍለ ሀገር በር መክፈት ጀመረ እግዚአብሔር። ከዛ ሳገለግል በክፉ መንፈስ የተያዙ ሰዎች መውደቅ ጀመሩ። በቃ በሚገርም ሁኔታ ነፃ መውጣት፣ ይሄ በተለይ ነፃ የማውጣት አገልግሎት በሚገርም ሁኔታ ቀጠለና ከዛ በኋላ የቅዳሜው የምስክርነት ወይ ምስክርነት ከመደረጉ በፊት ጠዋት ጸሎት አለ። እዛ ጸሎት ላይ እንኳን ሳገለግል ከዛች ጉባኤ ውስጥ አጋንንት መውደቅ ጀመረ። ከዛ የሚያሳድጉን አባቶች እነ ፓስተር ተመስገን፣ እነ ነቢይ መድን፣ እነ ፓስተር ታሪኩ፣ እነ ፓስተር ዮናስ በቃ ለምን ታዲያ እንደዚህ አይነት ጸጋ ካለ ወደ ዋናው እናመጣውም አሉ። ከዛ በቃ እግዚአብሔር እንደዚህ ያረገ ወደ ዋናው አገልግሎት እያመጣ ወደ ዋናው አገልግሎት መጣው። ከዛ ቤተክርስቲያን አይታ ጸጋዬን በወንጌላዊነት ያኔ ሾመችኝ። ከዛ በወንጌላዊነት ካገለገልኩኝ በኋላ በጸጋ ሰውን በየጸጋው ቦታ ብናደርግ የበለጠ ደግሞ የሚል እጅግ መልካም ነገር ነበርና ከዛ በነብይነት ደግሞ ተጸለየልኝ። ቤተክርስቲያን ውስጥ አሁን አገለግላለሁ። ጌታ በከፈተልኝ በዓለም ዙሪያ ክፍለ ሀገርም እየሄድኩ አገለግላለሁ። ጌታ በኃይል ሲሰራ አየዋለሁ በእውነትና ክብሩ ለጌታ ይሁን። በዚህ በምድር ላይ ያለነው እኛ ከዳንን በኋላ በእኔ እምነት እግዚአብሔር እድሜ የሚጨምርልን ይሄ የልብ ምታችን ያለው ለዚህ ነው፣ ለወንጌል ነው። ለወንጌልና ለወንጌል ብቻ ነው። በቃ ሙሉ ጊዜ ብትል በትርፍ ጊዜ የሚያገለግል በቃ በአንድም በሌላም ለወንጌል ለሌሎች በረከት ለመሆን ለሌሎች ለመድረስም የመድረሻ መንገዱ ብዙ ነው፣ በጣም ብዙ ነው እና ሰው ሁሉ በተሰጠው ጸጋ ዋን ቱ ዋን ሊሆን ይችላል፣ ማስ ላይ ሊሆን ይችላል። እኔ ብዙ ጊዜ በአገልግሎቴ ላይ ሰዓት ወስጄ ጉባኤውን ጥሪ ማረገው ለአዳዲስ ሰዎች። ምክንያቱም ኢትዮጵያዊ አይተህ ከሆነ ቶሎ አይነሳም እንትን አለው በቃ እና በቃ ባካችሁ ጌታን ተቀበሉ። በቃ ተንበርክከን ራሱ ብንለምን ያንሳል እኮ ተንበርክከን ራሱ በቃ ሰው ጌታን ከመቀበል በላይ እዚህ ምድር ላይ ምን አለ? ምንም የለም በቃ። ስለዚህ ሰው ሁሉ በተሰጠው በእውነት እንደ ተሰጠው ጸጋ እንደ ተሰጠው ለዚህ ወንጌል ለሰው መዳን ምክንያት መሆን እጅግ ወሳኝ። ለዚህ ነው በህይወት ያለነው እኔ ሁሌ የምናገረው። ምክንያቱም የጨረሱ ሰዎች እኮ ሄደዋል፣ አገልግሎት የጨረሱ እነ ጳውሎስ ጨርሰናል እያሉ የድል አክሊል እያሉ ነው ሄዱት እና የጨረሱ ሰዎች በእኛም ዘመን ብዙዎች ሄደዋል፣ ተሰብስበዋል። ያለነው ለዚህ ነው በቃ። በአንድም በሌላ ድንቅ ታምራት ቢሆን ለወንጌል አጋንንት ከጉባኤ መካከል ቢወጣ ለተለያየ ነገር አይደለም፣ አሁን እንደምናየው አይደለም። በእውነት ለመዳን ምክንያት መዳንን በቃ ሰው እንዲድን ነው። የእግዚአብሔር ቃል ተነግሮ ሰው ካለበት ጨለማ እንዲወጣ ይሄ ነው። አንድ ጊዜ ዝዋይ ስቴዲየም ላይ ሳገለግል ብዙ ሰዎች ገብተዋል ጉባኤ ላይ። ምስክርነትን ተናገር አለኝ ጌታ። ያረኩልህን ተናገርና አዳዲስ ሰዎችን ጥራት። ልክ ምስክርነቴን ተናግሬ ብዙ ሰው ካጋንንት ስራት ተፈቶ ጥሪ ሳረግ ድንጋይ ይዘው የገቡ ነበሩ ለመረበሽ፣ ድንጋይ እየጣሉ ዛሬ ፊታችሁ ቆሞ የሚያገለግለው የድሮ ያራዳ ልጅ ጌታ ኢየሱስ ዛሬ የቀየረው ታሪኩን የለወጠ እንደዚህ አይነት ሰው ነው ቆሞ እያሉ ወደ መድረክ ሲመጡ አይቻለሁና በርካታ ሰዎች በእውነትና ጌታ ኢየሱስን ያላገኙ ሰዎች በእውነት ያለኝ ምክር ሰሞኑን ሳነበውና አንድ ቦታ ሳካፍል የነበረው ቃል ይሄ ጌታ ኢየሱስ አጠገብ የተሰቀሉት ሁለት ወንበዴዎች እነሱም ይጠቀልሉ ይመስለኛልና እድሉን መጠቀም። አሁን
ጌታ ኢየሱስ አጠገብ ሁለቱ አንደኛው አመፃውን ቀጠለ፣ መሳደቡን ቀጠለ። እስቲ አምላክ ከሆንክ ራስንም እኛንም አድን። በነገራችን ላይ ትልቁ ኃጢአት እዚህ ምድር ላይ የኢየሱስ ክርስቶስ ጌትነትን መካር፣ ትልቁ አቻ የሌለው በቃ ከባድ ኃጢአት። ምክንያቱም ሰደበው የሚለው እኛ አሁን እንደለመድነው አይነት ስድባ ጌትነቱን እያጥላላ ነው። አጠገቡስ የነበረው ጌትነቱን አመነ። በዛች በተጨመረለት ሰዓት በዛች መስቀል ላይ ሆኖ እስትንፋሱ ልትወጣ ስትል ጌታ ሆይ አለ። ጌትነቱን አመነ። አቻ እኩያ ይመስላሉ ሲሰቀሉ፣ ግን ጌታ ያለው ጌታ ሆይ በመንግስት በመጣ ጊዜ አስበኛል። አስበኝ ብሎ ዘላለሙን አሳመረ። እኔ ለዚህ ትውልድ የምናገረው አስበኝ ንስሐ ነው። አስበኝ ብንለው ያስበናል። እርዳኝ ብንለው፣ መንገድ አሳየኝ ብንለው፣ አስበኝ ያለው ጌታ ኢየሱስ መዳኑን አረጋገጠለት። ወዲያው እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትገባ። አንድ ቀን ዝማሬ አልዘመረም እዚህ ምድር ላይ እድሉን አላገኘም። አንድ ቀን የጌታ እራት አልወሰደም። ስሙ እንዳለ ነው፣ ወንበዴ ነው፣ ግን ዳነ፣ አሳመረው ዘላለሙን። በዚህ በመጨረሻው ዘመን ለትውልዱ ያለኝ መልእክት ይሄ ነው። አስበኝ፣ ንስሐ በቃ ማረኝ ብንለው፣ ራሳችን ዝቅ ብናደርግ፣ ጌታ እንደዚህ አይነት ልብ ነው የሚወደው በእውነት። ብዙዎቹ ወንጌል ስንነግራቸው እምቢ ብለው ጌታ ነክቷቸው ዝቅ ብለው በራሳቸው ጊዜ ደግሞ የመጡ አሉ እና በእውነት አስበኝ ብሎ ታሰበ እና ይሄ ነው ያለኝ መልእክት በእውነት። መካነ ኢየሱስ ቅድም እንዳልኩ በጣም በተደጋጋሚ ይሄድ ነበር የፈውስ ፕሮግራሙ ላይ እና አገልጋዩ በልሳን ሲጸልይ፣ በአዲስ ቋንቋ ሲጸልይ በጣም ተገረመ፣ ደስ አለኝ። አሁን አንዳንድ ሰዎች ልሳን ሰው ያሰናክላል ይላሉ። በፍጹም አያሰናክልም። የሰማይ ነገር እኮ አያሰናክልም። እና በጣም ደስ አለኝ። አጠገቤ እንደውም ያለውን ሰው እጄን ተንጠራርቼ ጠየቅኩት። በምንድን ነው የሚገኘው ሰውየው የሚናገርበት ቋንቋ? በትምህርት ነው በምንድን ነው አልኩት። አይ አዲስ ነህ አለኝ። አዎ በቃ አማኝ ከሆንክ ዝም ብለህ ብትጸልይ መንፈስ ቅዱስ ይሞላል፣ በአዲስ ቋንቋ ትናገራለህ አለኝ። በቃ የዛን ቀን ጠበቅኩ። እንደውም አንደበትን በጣም ወይ በደንብ አልከፈትኩት ይሆን ብዬ እንደዛ ሁሉ በጣም ጠበቅኩ፣ ግን አልተሞላውም። እግዚአብሔር ግን ልቤን ያውቃልና እቤት ገባው። ጾም ጸሎት ለምን አልይዝም? በእርግጥ መንፈስ ቅዱስ ለመሞላት ጾም ጸሎት ባንይዝም እንሞላለን። ከዛ ገባው፣ ጌታን ጠየቅኩት፣ ጠራሁት። በቃ አንተ አይደል ያዳንከኝ አልኩት። አዎ። አሁን አገልጋዩ ሲጸልይበት የነበረውን መንፈስ ቅዱስ መሞላት ፈልጋለሁ፣ አዲስ ቋንቋ መናገር ፈልጋለሁ አልኩ። ከዛ ይህን ብዬ በቃ ባዶ ቤት ውስጥ ነው እየጸለይኩኝ እያማጥኩኝ እየጸለይኩኝ፣ ድንገት ቤቱ በደመና ተሞላ። ከዛ ራሴን ያገኘሁት በልሳን እየጸለይኩ ምን አለበት ባይመሽ ባይነጋ አልኩ። በቃ ያለው ክብር እዛ ክብር ውስጥ። ከዛ እንደውም የሚጠፋብኝ ሁሉ መስሎኝ ልሳኑ ምግብ አንዴ በልቼ ልሳኗን ቶሎ ቼክ አረጋት ነበር እና እሱን መነካት አረሳም። ሌላው በአገልግሎት አንድ ሁለት ቦታዎችን እንግዲህ በጣም አሁን ወደ ልቤ የመጡትን ሁሌ ነው የምደነቀው በእውነት በአገልግሎቴ ሁሌ ነው የምገረመው። እና አንዱ ሾኔ ነው። ሾኔ ላይ ፓስተር ደረጀ ገብረ አምላክ የሚባል ወዳጄ ከሱ ጋር እና ፓስተር ገረመው ከሰተ ሁለቱም አሉ እና ከነሱ ጋር ነው ለአገልግሎት የሄድ ነው። ዓመታዊ ኮንፈረንስ ነው እና እሳቸው ትልቅ ዋጋ የከፈሉ ናቸው በእውነት። በዛ በሾኔ ላይ የአባት ናቸው፣ አርበኛ፣ የወንጌል አርበኛ ናቸው እና እሳቸው ክሩሴድ ጋበዙን እዛ። ከዛ በሰዓቱ የሆነውን ነገር ነው የምናገረው ማረሰው። ምንድን የሆነው ቃል እየተሰበከ ብድግ አሉና አባባ ጸጋዬ ቆሙ። ከዛ ወደ ሰማይ ማየት ጀመሩ።
ከዛ አይታየም ማለት ጀመሩ። ወደ ሰማይ ጣታቸውን ምንም አይታይ ሰረገላው መጥቷል በሚል ነበር የሚሰበከው ይዛኝ አይታየም። አዎ ዋው እኛ ደግሞ ምንም እናየው ያው እየቀረበ እኮ ነው አሉ። ለካ የእግዚአብሔር እጅ እየመጣ ነው ወደሳቸው ወደ ጉባኤው ላይ። ከዛ እድሜያቸው 80 ውስጥ ነው። መሮጥ ጀመሩ። ክሩሴዱ ሲሮጡ ሰው ሁሉ ተከትሏቸው ሮጠ። እኔም ራሴ እየሮጥኩ ነው ራሴን ያገኘሁት ከነዛ አገልጋዮች ጋር። የእግዚአብሔር ክብር ወደ ግማሹ ይንከባለላል፣ ግማሹ መንፈስ ቅዱስ ይሞላል፣ ግማሹ ተፈወስኩ። እዚህ ጋር ብጠት ነበር ይላል። የእግዚአብሔር እጅ ክረምት ነው ጊዜው፣ ሜዳ ላይ ነው፣ ምሽት አካባቢ ነው ይሄ የሆነው። እስከ ሌሊቱ እስከ ሚድናይት ድረስ ማንም ሊያስቆመው የማይችል የእግዚአብሔር ክብር በእውነት በዓይኔ አይቻል እና ማረሳው እሱን ጊዜ በጣም አረሳው። ክብር ለኢየሱስ ይሁን። እሳቸው ከዛ ብዙ አልቆዩም። በአመቱ ነው ወደ ጌታ ሄዱት። የመጨረሻ ክብር አይተው አንዳንድ ቦታ መስክሬዋለሁና ክብር አይተው በአመቱ ወደ አገለገሉት ጌታ ሄዱ እና ይሄን አረሳውም። ሁለተኛው አምቦ ልትደርስ ስትል አስጎሪ የምትባል ከተማ አለች እና እዛ ላይ ኮንፈረንስ እናገለግል ነበር። ባለቤቴም አብራኝ ነበረች እሱ ላይ። ከዛ ጉባኤው ላይ እየጸለይኩኝ ብዙ ሰው ከአጋንንት ስራት ተፈታ። ወንድማማቾች ቸርች ነው ያዘጋጀችው ኮንፈረንሱን። ከዛ ከተፈታ በኋላ እሁድ ቀን ነው ሙሉ ቀን ነው እኛ እያገለገልን ያለ ነው። ከአርብ የጀመረ ነው። መመለስ ነበረብን ወደ አዲስ አበባ። አሁን መናፍስት እያዘዝኩ ከጉባኤው ውጪ ገጠር ውስጥ አንዲት ሴት እንደወደቀች ጌታ አሳየ። በጥንቆላ መንፈስ የታሰረች። ከዛ እዛ እንዳልጠብቅ ሰዓቱ እየመሸ ለጉባኤው መልእክቱን አስተላልፌ እኛ ወደዚህ መመለስ ጀመር። ልክ አዲስ አበባ እንደደረስን ወንድሞች ያየኸው ከተማ ውስጥ እንትን ውስጥ የወደቀው ይኸው መጥቶ መንፈሱን አስወጥተነዋል። ክብር ለኢየሱስ ይሁን እና ይሄን እነዚህን አረሳም። በጣም በርካታ ነገር ነው እንዳልኩ ነው። ሁሌ ነው የምደነቀው በእውነት በጌታ። አዎ እንግዲህ ሐዋርያው ጳውሎስ በደማስቆ እያለ ጌታ ያደረገውን በተለያየ ቦታ ሰብኮታልና ከዚህ በፊት ብናገረውም አሁንም እደግመዋለሁ። ባስ ላይ ያጋጠመኝን አንድ ታሪክ አለና 28 ቁጥር አውቶቡስ ነው ከመርካቶ አስኮ ነው የምትሄደው። እንዳልኩ አገልግሎት እንደጀመርኩ ነው ቸርች ሄጄ መድረክ ስጡኝ አላልኩም። ባስ ውስጥ ነው የጀመርኩት አገልግሎት። ከሹፌሩ ኋላ ነው የምቆመው። ህዝቡን ፊት ለፊት ነው ማገኘው። አጭር ደቂቃ ነው የምሰብከው። ከዛ ሰብኬ ወይ ከህዝቡ ጋር ቀጥላለሁ ወይ ወርዳለሁ። የዛን ቀን ግን አንድ ነገር አጋጠመኝ። ምንድነው የሆነው? ከሹፌሩ ኋላ ቆሜ ድምጼን ከፍ አድርጌ ስሰብክ አንዲት ሴት መጮህ ጀመረች። ከባድ ጩኸት። ለመጀመሪያ ጊዜ ባስ ውስጥ አጋንንት ያደረባት ሴት ስትጮህ ከዚህ በፊት አልገጠመኝ እና ስትጮህ እውነት ለመናገር እኔም ደንግጬ አብሬያት ልጮህ ነበር ማለት ድንጋጤው። ከዛ ግን የእግዚአብሔር መንፈስ የሚያስጮሃት ምን አይነት መንፈስ እንደሆነ ለመጀመሪያ ጊዜ የነገረኝ ያኔ ነው። የቡዳ መንፈስ ይለኛል ውስጤ። ለጉባኤው ነገርኩ። በቃ እቺን ሴት እያስጮሃት ያለው የቡዳ መንፈስ ነው። ከዛ ሰው ጥግ ያዘ፣ ፈራ። ከዛ ሹፌሩ ደግሞ እየነዳ ነበር፣ እያሽከረከረ ነበር ባሱን። አቆመ፣ ጥግ አቆመና በኃይል ተነፈሰና ሁለቱንም የሚጮሁትን አውርዱልኝ ካለዛ አልነዳም አለ። ከዛ ወረድን። ያለ ፌርማታቸው ብዙ ሰዎች ወረዱ። የዛን ጊዜ 15 ሳንቲ ነበር ባስ። ከ15 ነው 25 እንደዛ ከ15 ወደ 25 ሳንቲ ነው ያደገውና ከዛ ብዙ የሚጎዳም ፍራንክ ስላልሆነ ይሄን ጉድ የዚህን ጉድ መጨረሻ ሳናይ አንወርድም አሉ፣ አንቀጥልም አሉ። ከዛ ወረዱ። ባሱ ተነስቶ ሄደ። ከዛ ሰው የተሰበሰበበት አካባቢ ነበረ። ወጣቶች መጡ። ጩኸት ስለነበረ በጣም ያስጨዋታል መንፈሱ። ከዛ በኋላ ፖሊሶች እየሮጡ መጡ። 2 ፖሊሶች ትዝ ይለኛል። ምንድነው አሉ። አይሱ ጸሎት እያረገ ምንድነው አሉ። እኔን መተው ጠየቁ። አይ እኔ ወንጌል ስሰብክ ክፉ መንፈስ ከውስጧ ጮኸ፣ አሁን በሁላችሁ ፊት ነፃ ትወጣለች።
እሺ አሁን ህዝቡ ቶሎ እንዲበተን አፍጥነው ቶሎ በላሉ። ከዛ በኋላ አዘዝኩት። አጭር ወንጌል ሰበኩ። መጀመሪያ ለተሰበሰበው ሰው ጌዲዮን የሚሰጡት መጽሐፍ ቅዱስ ነበረች አዲስ ኪዳን፣ እሷን ይሄ የእግዚአብሔር ቃል ነው ብዬ አጭር ሰበኩኝ። ከዛ በኋላ አዘዝኩት። መንፈሱን ሱሪ አድርጋለች፣ የቤት ልጅ ነች፣ መርካቶ ዕቃ ገዝታ ልትመለስ ጌታ ባስ ላይ ሊያድናት ፈልጎ። ከዛ በኋላ ነፃ ወጣች። 3 ጮሆ ከውስጥ ወጣ። ማን ነው እዚህ ያመጣኛለች? ጸጉሯ ብትን ብሏል። ቆይ ማን እንዳመጣሽ ነግርሻለሁ አልኳት። በዛ ሰዓት ጌታ እንዴት አድርጌ ጥሪ እንዳረግ ብዙ ሰው እንዲድን ጥበብ ለመንኩት ጌታ። ምን አይነት ጥበብ ነው ወደ ልቤ የመጣው? ኮስተር አልኩ ጉባኤው ላይ። በሉ አሁን ከሷ ውስጥ የወጣው መንፈስ እንዳይገባባችሁ የምትፈልጉ እጃችሁን አሳዩኛል። ኧረ እኔ አልፈልግም እያሉ 16 ሰው ከሷ ጋር 17 18 ተያይዘን ወደ ቸርች። ክብር ለኢየሱስ ይሁን። ይሄን ገጠመኝ አረሳውምና ይሄን ምስክርነት በቅርብ ጊዜ አንድ ቸርች ላይ ስመሰክር እንግዲህ ከ25 ዓመት በኋላ ስመሰክር አንድ ሰው ጉባኤ ውስጥ ብድግ ብሎ ቆመ እና የሚገርም ነው አለ። ምንድነው አልኩት። ያኔ እኮ ጥሪ ካረክላቸው ከዳኑት ጌታን እጅ አንስተው ከዳኑት አንዱን የነበርኳል አገልጋይ ነው እና በጣም ጌታን አመሰገነንና ክብር ለኢየሱስ ይሁን። ቆሼ የሚባል ቦታ፣ ቆሼ ማለት ቡታጅራና ዝዋይ መሃል እና ቆሼ ላይ የሆነ ነው። ፓስተር አበራ ቡታጅራ ሙሉ ወንጌል ቁጥር 2 ፓስተር ነው፣ ወደ ጌታ ሄዷል። እሱ ጋብዞኝ ማረሳው ጊዜ ነው እዛ ያሳለፍነው። ሜዳ ላይ ሆኖ አያውቅም ፕሮግራም፣ እዛ ሜዳ ላይ ሆኖ አያውቅም። ለመጀመሪያ ጊዜ ለምን በወንጌል አንደፍረውም ተብሎ አቤተ ክርስቲያናት ወጡ ሜዳ ላይ ማለት ነው። ደስ አለኝ፣ እኔም ሄድኩኝ። ከዛ በኋላ መጡ ቅዱሳን መጡ እና ግን ያስፈራ ስለነበረ ፈራ ተባ ያለ ነው ሰው የመጣው። መጣ ልክ መተው ፕሮግራሙ እስኪጀመር መዝሙር እየተዘመረ ካሴት እንትን ተከፍቶ እየተዘመረ እያለ ገና አልተጀመረም ፕሮግራሙ። ዝማሬው በካሴት ነው እየተሰማ ያለው። ይሄ የሆነ እያለ የሆነ ግሩፕ መጣ። ይሄ ግሩፕ ወንጌል የሚካፈል ምናን አይደለም፣ ለጠብ ነው። ያስታውቃል አመጣጣቸው። ዱላ ይታያል፣ ስለት ይታያል መሃላቸውና ከፓስተር አበራ ጋር ሆነን በቃ እየጸለይን ህዝቡም እየመጣ ነው። ፕሮግራሙ እንዳልኩ ፕሮግራም መሪው ገና እንትን አላለም። ለፓስተር አበራ ነገርኩት። ፓስተር አበራ አልኩት፣ አቤት። ከዝማሬ ከምን በፊት ጌታ ጸልይ እያለኝ ነው። እንጸልይ አልኩት። እባክህ ቀጥል አለኝ። ከዛ ማይክ ይዤ እሺ እንጸልያለን አልኩ። እኔ እንግዲህ ቃል ለማካፈል ገና ፕሮግራም መሪ አለ፣ ዝማሬ፣ እሱን ሁሉ ጥሼ ነው የገባሁት። ማለት መንፈስ ቅዱስ ግባ ብሎኝ ነው። ከዛ ክብ ሰርተው ትእዛዝ የሚጠብቁ ራቅ ያሉ እንዳልኩ ወጣቶች ናቸው። ክፉ ነገር እንዳቀዱ ጉባኤው ላይ በደንብ ያስታውቃል። ማንም እንትን የሚለው ነው። ከዛ እሺ እንጸልይ። አልተለመደም። ፕሮግራም ተደርጎ ዝማሬ ቀርቦ ፕሮግራም መሪው እንደዛ አይደለም። አሁን መንፈስ ቅዱስ እንድጸልይ ነው እየመራኝ ያለው ብዬ ጸለይ። ከዛ ከጉባኤው ውስጥ አጋንንት ያደረባቸው ሰዎች ነፃ መውጣት ጀመሩ። አሁን ነፃ እየወጡ እያለ ድንገት ወደዛ ደግሞ ወደ ተሰበሰቡት ግሩፕ ወደዛ እዘዛለኝ ጌታ። ዞር አልኩኝና እዛ ጋም ብዬ ብቻ ጣቴን 4-5ቱ ጠብ ሲል ጉባኤው ፈርቶ የነበረ እየሄደ የወደቁትን ማምጣት ጀመረ። ታሪክ ተለወጠ። ከዛ በኋላ እነዛ ሰዎች ጉባኤ ውስጥ መጡ። በቃ ክርስቲያን ሁሉ ፍርሃቱ ለቀቀው። በቃ ከዛ በኋላ ነው ና አሁን ዘማሪ ማነ ዘምር ብዬ ሰጠው። ማነ ፕሮግራም መሪ አሁን በቃ ምክንያቱም የጌታ እጅ ተገልጧል፣ መገለጥ ነበረበት። እና ይሄንን ማረሳው ጊዜ ነበር። ክብር ለኢየሱስ ይሁን። አንድ ጊዜ የሆነውን በቃ ታምሜ እያቃሰትኩ እያለ ለካ አገልግሎት ይዣለሁ። ከዛ ፓስተሩ ደወለልኝ።
እንግዲህ እንጠብቃለን ኮንፈረንሱ ላይ አለ። አሁን ታምም ያለው ማለት ይቻላል። ከዛ አንድ መረዳት ወደ እኔ መጣ። ጤና ብቻ ስንሆን ነው እንደምናገለግለው። አሞኝም ቢሆን መድረክም ላይ መውደቅም ቤቱ ነው መሄደው ብዬ በቃ ተወራርጄ ሄድኩ እና ትዝ ይለኛል ጨጓራው ያስጎነብሳል በባህሪው። እንደዚህ ዝቅ ብዬ ሲሄድ ወደ መድረኩ ሲሄድ መጽሐፍ ቅዱሴን ይዣለሁ። ብዙ ሰው ትህትና ነው ይመስል እና በቃ ዝቅ ብሎ በቃ ግን ጨጓራው ነው ማለት እና በቃ የእግዚአብሔርን ቃል ሰበኩ፣ ጸለይኩ። ከዛ አራተኛው ላይ አንድ መልእክት መጣ። ለጉባኤው ያስተላለፍኩ እዚህ ጉባኤ መሃል በከባድ የጨጓራ የምትሰቃይ ያለ ስል ያንተ እኮ ነው አለ። ፈውሴን ይዤ እኔም ተፈውሼ ወረድኩኝና ይሄን አረሳው። ክብር ለኢየሱስ ይሁን። አንድ ጊዜም እንደዚሁ አገልግሎት በነገራችን ላይ እያገለገልነው እኮ ያገለግለናል። እያገለገልነው ያገለገለ ሲሆን ብቻ አይደለም፣ ደስ ሲለን ብቻ አይደለም እናገለግለው። በቃ ሐዋርያው ጳውሎስ እኮ አይደል 3 ከኔ እንዲነሳ ለመንኩ፣ ጸጋዬ ይበቃል፣ ቀጥላለሁ፣ በቃ ኃይሌ ባንተ ድካም ይገለጣል አለውና አንዴም ታይፎይድ ታይፈስ ሁለቱም አንድ ላይ ይዞኝ ሰውነቴን ቀጠቀጣል። አገልግሎት ይዣለሁ ወደ ቶታልና ዘነበ ወርቅ መሃል የዓመታዊ ምስጋና ፕሮግራም ነው። ከዛ ታናሽ ወንድሜን ደግፈው ውሰደኝ አልኩት። እንዴ አንተ ጨካኝ ነህ አለኝ። እግዚአብሔር እኮ እንደዚህ ላበላብ ሆነ እየተንቀጠቀጥክ እግዚአብሔር ምንም አይጠብቅብህም አለኝ። ግድ የለህም የኔ ፈውስ ያለው እዛ ነው አልኩት። ያንቀጠቅጠኛል፣ ላቡ በቃ በጨርቅ ነው የምጠርገው እንደዚህ። ግን ሄድኩ። የሰበኩት ትዝ ይለኛል ትንቢተ ዳንኤል ምዕራፍ 3 በዱራ ሜዳ ላይ ናቡከደነጾር ያቆመው እና ሲድራቅ ሚሳቅ አብድናጎ አልኳቸው። እምነትና አቋም ይዘው ነው የገጠሙት። እምነታቸው ይችላል ነው፣ አቋማቸው ደግሞ አንሰግድም ነው። ስለ እምነት ስለ አቋም ሰብኬ ስወርድ ወንድሜ ውጪ ይጠብቀኛል ለመደገፍ። እኔ ምሳዬን በለ ጥርግ አድርጌ ተፈውሼ እኮ ነው። እሱ ሌላ የሚደገፍ ሰው ነው የሚጠብቀው። እኔ ተፈውሼ ምሳ በልቼ ቡና እየጠጣሁ እጫወታለሁ ከሰው። እየጠበቅኩ እኮ ነው አለኝ። ለምን ልደግፍ? እንዲህ እግዚአብሔርን እኮ ነው እያገለገልኩ የቆየሁት። ፈውሶኝ እንዲህ ነው ፈውስ አለ። በቃ እሱ ራሱ ተገረመ ታናሽ ወንድሜና እውነት ነው ክርስትና መከራም አለው ደስታም አለው፣ ሳቅም አለው ሐዘንም አለው። ደስ የሚለው ግን የኤማውስ መንገደኞችን ጌታ ኢየሱስ እንዲህ አላቸው፣ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ መከራና ክብሩን አያይዞ ነው የነገራቸው። መከራ ካለ ክብር አለ እና በክርስትና ውስጥ አዝኛ አውቃለሁ። በጣም ተስፋ ቆርጬም አውቃለሁ። ግን ብዙ አይዘልቅም። ቶሎ ወይ ቃል ሰጥቶኝ ወይ ደግሞ መልእክተኛ ልኮ ማያቀኝ ሰው ወይ ደግሞ በእብድም እንዲናገር ይችላል መንገድ ላይ። በቃ አንድ ጊዜ የሆነውን ልንገር። በጣም ተስፋ ቆርጬ እምባዬን ጠራርጌ ወጣው ከቤት። በቃ እምባዬን በቃ አታየኝም ብዬ ነው በቃ ብቻ ብዬ ስወጣ በዊልቸር ላይ እየመጣ ያለ ፊቱ የሚያበራ እየዘመረ ነው ድምፁን ከፍ አድርጎ እና በቃ ፊቱ ላይ ያለው ደስታ ልነግራችሁ። ወዲያው ነው የጌታ ድምፅ ወደ እኔ መጣ። ምን ሆኖለት ነው እሱ የሚያመሰግነኝ? እና በላ መስግን አለኝ። በቃ ምን ሆኖለት ነው? አየው እንደዛ እንትን ሆኖ ግን ያመሰግናል፣ ይዘምራል። ወዲያውኑ ወጣው ካለውበት ነገር። ዋው የኔ ለካ ተራ ነገር ሰው እንዲሆነ ከዘመረ እኔ ማመስገን ያለብን። እንደዚህ ያረጋ ያወጣል ከገባህበት። ወይ ሰው ይልካል እንዳልኩ ብዙ ወገኖች ሲናገሩ ሰምቻ በእብድ ይናገራል። እብድ ራሱን ይለቀቃል። እኔም እንደዚህ አጋጥሞኛል። ዝም ብለህ ነው እንጂ የምትጨነቀው አፉ እየተንተባተበ ዝም ብለህ እኔን እያየ ነገ እኮ ሌላ ቀን ነው ይላል። ወይ ጉድ እላለሁ። ምንም አይመለከተውም። በቃ እቺን ለማለት እቺን ብሎ ወይ ይሄዳል ወይ እንደዚህ
ወይ ጌታ ሰው አንተ በእብድ ደግሞ ተናገርከኝ እላለሁ። ቶሎ ግን እወጣለሁ ካለሁበትና አዝኜ አውቃለሁ። ተስፋ ቆርጬ አውቃለሁ። በህመምም አልፌ አውቃለሁ። በብዙ ነገር ግን ሐዘንተኞችን የሚያጽናና እየደገፈኝ አይዞ እያለኝ እያበረታኝ እጁን እያየው የዋለው ክብር ለኢየሱስ ይሁን። እንግዲህ ትልቁ ተስፋ መቁረጥ ጌታን ሳላገኝ እሱ ጌታ ራሱ መጥቶ ነው ከዛ ውስጥ ያወጣኝ። ግን ይሄ እንዳልኩ ኑሮ ራሱ በቃ አልገፋ ሲል ጭልም አሁን ለምሳሌ የተለያየ ስራዎችን ለመስራት ሞክሬያለሁ። ግን በቃ ሁሉ ነገር ጭልምልም ሲል በቃ እግዚአብሔር ከኔ ጋር የለም እንዴ ብዬ ያዘንኩባቸው በቃ እና ስቅስቅ ብዬ በር ዘግቼ ጸሎት ሳይሆን እንባ ከባድ እንባ በቃ እና ግን ሐዘንተኞችን የሚያጽናና ለሐዋርያው ጳውሎስ ሐዘንተኞችን የሚያጽናና አበረታኝ ይላል እና ይሄን ያህል የከረምኩበት ተስፋ መቁረጥ የለም። ግን እንዳልኩ ተስፋ ቆርጣለሁ፣ አዝናለሁ፣ ቶሎ ያወጣኛል እና እኔ ለወጣቱ የምመክረው ምክር አለ በቃ የህይወት ባህሪ ነው። በቃ የያዝነው የመንገዱ ባህሪ ነው። በቃ አሁን ፍጹም ስተት የሆነው መከራ የለም የሚል በመጽሐፍ ቅዱስ ላይ የለም። እንደውም ሐዋርያው ጳውሎስ ጴጥሮስም ያደፋፍራሉ። ክርስቶስን ለመቀበል ብቻ አይደለም መከራም ልትቀበሉ ተጠርታችኋል እና ኢዮብ ደግሞ ከፈተነኝ በኋላ እንደ ወርቅ አወጣኝ ይላል እና ከእግዚአብሔር ጋር ስትሆን እውነተኛ መንገድ ስትጠበጥብ አሉ መከራዎች አሉ፣ ፈተናዎች አሉ። ሰው አይረዳህም፣ በረሃብ የምታልፍባቸው አሉ። እኔ ምተኛበት አጥቼ ካርቶን ላይ ተኝቻለሁ። ካርቶን በቃ ደረቅ ካርቶን ላይ ተኝቻለሁ። እንደገና ደግሞ አንድ ቤት እየኖርኩኝ በተለይ እሱን አሁን ወደ ልቤ ስለመጣ ነው። በጌታ ናቸው፣ ስማቸውን አልጠቅስም፣ ግን የሥጋ ዘመዴ ናቸው እና በኩርቱ ፌስታል ብርድ ልብስ አስይዘው በቃ ውጣ አሉኝ ማታ። ኧረ አድሬ እንኳን ጠዋት ስል ውጣ አሉኝ። በቃ በኩርቱ ፌስታል ይዤ ፌርማታ ጋር ሄድኩ። ፌርማታ መጠለያ ጋር ቆምኩኝ። እምባዬ ዝም ብሎ ይፈሳል። በጌታ ነኝ። ከዛ ጨለማ ነው የወጣሁት። ከዛ በኋላ ጌታ ሆይ የት ልሂድ አልኩት። አሁን እዚሁ ፌርማታ ውስጥ ልደር አንተ እያለ አልኩት። ከዛ ጌታ የተናገረኝ ለሰማይ ወፎች መሳፈሪያ ያላቸው የሰው ልጅ ግን ራሱን የሚያስጠጋበት የለውም። ያ ቃል አጽናናኝ። እንዴ አንተም ቤት የለህም አልኩት። አንተም ለካ አንድ ነን አልኩት። እዛ እንዴ በጣም ገረመኝ። ያ ቃል የተገለጠ በቃ የሚያስጠጋበት የለው። በቃ ተጽናናው። ከዛ እዛው ብርዱ እየጨመረ መጣ። በኩርቱ ፌስታል ነው ያዝኩት ልብሱ። ከዛ ህይወት ውስጥ ነው የወጣሁት። ከዛ ቀጥታ አንድ ቤት እንዲሄድ አማኞች ናቸው። የእግዚአብሔር መንፈስ መራኝ ማለት በቃ ቀጥታ እነሱ ጋር ሄድኩ። ደነገጡ። ምን ነው ምናምን። አይ በቃ ብዬ እዛ አደርኩ። እንደዚህ አይነት ነገሮችን አሳልፌያለሁ እና ያለ ነው ይሄ ዛሬ ላይ ሆነ ስታስበው። ክብር ለኢየሱስ ይሁን። መንፈስ ቅዱስ ለኔ ሁሉ ነገሬ ነው። አባቴ ነው፣ እናቴ ነው ማለት ጓደኛዬ ነው፣ የቅርቤ ነው። ሲከፋኝ ማጫውተው ማማክረው፣ እንደገና ደግሞ አሰልጣኝም ነው፣ መሪም ነው፣ የህይወቴ እስትንፋስ ነው። ያለ መንፈስ ቅዱስ እኔ መኖር አልችልም። ትንሽ ባዶነት ሲሰማኝ ፊቱ ወድቃለሁ እና መንፈስ ቅዱስ በዚህ በምድር ላይ ደግሞም ለዘላለም መታመኛዬ ነው። የአገልግሎት በር ከፋቼ ነው፣ መሪዬ ነው። ይሄን አታድርግ፣
ይሄን አድርግ እያለ ከማንም በላይ ሚመራኝ ነው በእውነትና በዚህች አጭር እንትን ግለጥልኝ ብትል በቃ ይሄው ነው መንፈስ ቅዱስ ለኔ። ትንሽ ይሄ መንፈሳዊ ቅዝቃዜ ሲሰማኝ ቶሎ ብዬ አገልግሎት አጥፌ እግሩ ስር ነው ልምዴ እና ምክንያቱም አገልግሎት ሁለተኛ ነው። የመጀመሪያው የእግዚአብሔር አብሮነት ነው። እሱ ከተለየ ምን ይዘህ ትቆማለህ? ትውልድ ፊት ምንም የለንም እኮ ያለ መንፈስ ቅዱስ። ስለዚህ የሰረስኳቸው ፕሮግራሞች አሉ። እንግዲህ አንዳንድ ጊዜ ላይገባ ይችላል። በቃ ፊቱን እየፈለኩ ነው እኔ ለሌላ አይደለም። እግዚአብሔር ፊት መንፈስ ቅዱስ ይቀድማል ብዬ ከአገልግሎት ይቀድማል እና አጓጊ ፕሮግራሞች ናቸው። ብዙ ሰዎች ግን 1 3 4 ማረሳቸው በቃ የጌታን ፊት በኋላ ግን የነገርኳቸው አሉ እንደዚህ ያጋጠሙኝና የሚረዱ ሰዎች አሉ፣ ደግሞ ማይረዱም አሉ እና ትልቁ ኪሳራ ከመንፈስ ቅዱስ ውጪ ሰው ከሆነ ትልቅ ኪሳራ ነው። ወድሃለሁ አለኝና እንደሚወደኝ ነገረኝ እና እኔም ባለኝ አቅም በቃ እና አንድ ሰው ወደ እኔ ሲመጣ ማላፍርበት ኢየሱስን ነው ምነግረው በቃ የህይወቴን ምስክርነት ነግረዋለሁ ሳልሰለች። እንዴት እንዳነሳኝ ጌታ፣ እንዴት ታሪኬን እንደለወጠ፣ በእኔ ህይወት ውስጥ እንዴት ጣልቃ እንደገባ እና ጌታ ኢየሱስን ወደዋለሁ። ምን አለኝ እዚህ ምድር? ምንም የለኝም እኮ በቃ እሱ እኮ ነው የመጨረሻ እድል የሰጠኝ ኑር ብሎ በቃ እና የህይወቴን አቅጣጫ ያስቀየረ እሱ እኮ ነው በቃ ከሞት ተናጥቆ እና ሰዎች ለዚህ ነው ከክፉ መንፈስ እኔ በሁለቱ አገልግሎት ለኔ ትልቅ የሰው መዳንና ከክፉ መንፈስ መፈታት። በእውነት ከክፉ መንፈስ መፈታት የእንትን ፍጆታ የሱ ሲያረጉት አንዳንዶች በጣም አዝናለሁ። ማለት ህይወት እኮ ነው፣ ከጨለማ እኮ ነው የሚላቀቀው እና የሱ ለግብአት ፍጆታ አይደለም፣ ለዚህ ለሚዲያም ፍጆታ አይደለም። በቃ ይሄ እግዚአብሔር ምህረት ሲያረግ ብቻ ነው በእውነት እና በቀሪ እድሜ የሚያጓጓኝ የጌታ ክብር፣ አሁንም እየለመንኩት ያለውት ክብሩን ነው። በቃ የበለጠ ክብር ገና ጀመርን እንጂ ምኑንም አልያዝነው በእውነት እና የበለጠ ክብር ሐዋርያው ጳውሎስ ያን ሁሉ ክብር አይቶ የኋላዬን እየረሳዋል ወደፊት ያለውን ለመያዝ እዘረጋለሁ። የኔ 3 ጥያቄ ጠይቀዋለሁ ጌታን በዘጸአት ምዕራፍ 33 መሰረት። ይሄ የዘወትር ጸሎቴ ነው። ጌታ ሲረዳኝ ምቃትተው በዚህ ነው። አንደኛ መንገድን አሳየኝ፣ መንገዱን ጠይቀዋለሁ። ሁለተኛ አውቅ ዘንድ አለ ሙሴ። ሶስተኛ እባክህ ብሎ የለመነው ክብሩን። ይሄ 3ቱን ጌታን እለምነዋለሁ። ክብሩን፣ የምድሬን ጉብኝት፣ በእውነት ወንጌል አብቦ እውነተኛው የእግዚአብሔር ሥራ በምድራችን ላይ እና የእግዚአብሔርን ክብር እየናፈቅኩ እንዲገለጥ እየተጠባበቅኩ ነው በእውነት።